ሰላም የኦሮሞ ልጆች ሰላም የሀገሬ ልጆች ሰላም ሰቦንቶ ኢልማን ሰቦንቶታ ሰላም ሰላም ዛሬ የመጣሁት በአማርኛ ልናገር ነው አድርሱ እስቲ ለነፍጠኞች ብቻ አድርሱልኝ ዛሬ የመጣሁት ለነፍጠኞች ብቻ ነው ለምን አንድ አሃዳዊ ቋንቋ እንጂ ምንም ቋንቋ የማይችሉ ምንም የማይገባቸው ለነሱ አንድ ልበላቸው ነው የመጣሁት ምክንያቱም ዛሬ በይስላለኝ በአማርኛ ለማለት መጥቻለሁ ምክንያቱም ለቡዶችና ለምቀኞች ለእንደዚህ አይነት ለነሱ ነው ዛሬ እኔ መልእክት ለመላክና ማንነታቸውን አውቆ እንዲኖሩ ብቻ ለመናገር ግድ ስላለኝ ለምን ግዴታ አንድ ቋንቋ እንጂ ምንም ቋንቋ ስለማይችሉ ግድ ይለኛል እኔም ደግሞ በሚያውቁት ቋንቋ እንዲገባቸው አርፎ እንዲቀመጡ ግድ ይለኛል እኔም እንግዲህ ቋንቋቸውን ለመናገር ማለት ነው ምንም ያህል ቢጠላም ቋንቋው ቢቀፈኝም ለመናገር እኔ እውነቱን ነው የምላችሁ በጣም ነው የሚቀፈኝ ይሄንን ቋንቋ ለመናገር እውነቴ ነው ሽንት ቤት ገብቼ እንኳን እስኪወጣ ድረስ ያንን ያህል እንኳን I don't know የምገልጽበት እንኳን የለኝም ይሄንን ቋንቋ ለማውራት ይሄንንም ልልበት የቻልኩበት ራሳችሁ ስላላችሁ ነው የኛን ቋንቋ ካልተጠቀማችሁ መኖር አትችሉም ስለተባል እንጂ እኔ ከቋንቋ ችግር የለብኝም ቋንቋ መግቢያ እስከሆነ ድረስ ለኔ ምንም ማለት አልነበረም እንደዛ ብዬ ነው ማስበው የነበረ እንኳን ያለውበት ሀገር ኢትዮጵያ ተብላ እንኳን እኔን ያሳሰረችኝ ሆርሞን ከነፍጠኛና ከማንኛውም ብሔረሰቦች ብቻ ሳይሆን ዛሬ ከማላቀው ብሔሩን ጋራ እንኳን እየኖርኩኝ የማላቀውን ህዝብና ህዝብ ጋር እንኳን መጥቼ እየኖርኩ ያለው እንኳን የነሱን ቋንቋ እያወራው ነው ስለዚህ ቋንቋ መግቢያ እስከሆነ ድረስ ምንም ነገር መስሎኝ አይታየኝም ግን እናንተ የኦሮሞ ልጆች የባሰ አማርኛ ይሄ ነፍጠኛ ቋንቋ የሚባለው ለኔ ነፍጠኛ ቋንቋ ነው ምክንያቱም ሚኒሊክ ነው ነፍጠኛ ቋንቋ ኢትዮጵያ ኦሮሚያ ውስጥ ይዞ የመጣ ከዛ በፊት ማንንም ኦሮሞ የሚባል ነፍጠኛ ቋንቋኛ ችግርም የለብንም አልናቅምም አድርሱልኝ ሼር ትጎዳቲ ትገይሳ ፈራንተን ኢቲምና ዋኒሳን ታይን ኢቲም አኒሞ ገረቲ ሳኒ ፊንቀበዱ ቤተኒ ትማን ሂመ ቤቴ እና የኔ ቋንቋውን ከመጥላቴ ብዛት እንኳን በእውነቴ ነው የምላችሁ የማቀውን ያህል እንኳን እኔ ለኔ ሶስተኛ ነው አራተኛ ቋንቋዬ ነበር እኔ ያቁኛሉ ሁሉም ከኔ ጋር ያደጉት ትምህርት ቤት አካባቢ ምናምን የሄዱት እኔ አማርኛ የሚባል ነገር በጣም ከመጥላቴ ብዛት እኔ አልወድም ነበር አናወራም ነበር አሁን ግን ግድ ብሎ የሰው ሀገር ላይ ምናምን ከሰው ጋር ለመግባባት ብቻ ብለን አወራን ብቻ ይሁን አሁን ይሄ እዚህ ጋር የሚያነጋግረን ነገር አይደለም ይሄ ቋንቋ ይሄ ግም ቋንቋ ደግሞ አወራው ለኔ ስራ አይደለም ዛሬ የመጣውበት ይሄ ለናንተ በቋንቋችሁ ልነግር የመጣውበት ምክንያት አለኝ የመጣውበት ምክንያት እምገርማችሁ ነገር ትላንትና የሃጫሉ ሁንዴሳ ሲዳ ማልጃይና ሲዳ አፋንሳኒ ሐውልት ኖ ያ እንደ ሐውልት ቁጥር በቃ እና እንደዛ ተሰየበ ማለት ነው በኦሮሞ ልጆች በመንግስት አይደለም የመንግስት ገቢ አይደለም የመንግስት ገንዘብ አይደለም የመንግስት ምንም አይደለም የነፍጠኞች አይደለም የማንኛውም ብሔረሰቦች 5 ሳንቲም ሳይኖርበት የኦሮሞ ልጆች ብቻ አርግቶ የሰየሙት በሃጫሉ ገና ሰማይ ላይ ገና ስሙ ይሰየማል ገና እመጥበታለሁ ማወራውን ቃላቶች ቾክዬ የመጣውበት ነገር አልነግራችሁም እና ዛሬ ልነግራችሁ የመጣውበት ነገር ከትላንትና ጀምሮ የነፍጠኛ ልጆች በጣም እየተንጫጫችሁ ነው በቃ እንዴት ሐውልት ቆመለት ለሃጫሉ የሚባል ይሄ ራሲስት ይሄ አንድ ቀን እንኳን ስለ ኢትዮጵያ ዘፍኖ ማያቅ አንድ ቀን እንኳን ስለ ኢትዮጵያ ምንም ነገር ማያቅ አንድ ቀን እንኳን ስለ ምንም ነገር ማያቅ
እንዴት ለሱ ሐውልት ይቆማል እንዴት አርግታችሁ ነው ለሱ እንዳውም ዩኒቨርሲቲ እንዴት በስሙ ይሰየማል ብላችሁ ላ ኢላሃ ኢላላህ እንዳል ሀገሩ ዲያስፖራ ላይ ያላችሁ ሁላችሁ አጥለቀለቃችሁት ፌስቡክን ጥቅልቅልቅልቅልቅ አረጋችሁ እስቲ ልንገራችሁ ነፍጠኞች እስቲ ልንገራችሁ ያቺ ሀገር እኮ ኦሮሚያ ናት አንደኛ ነገር ጎጃም ወይ ጎንደር መተን እኛ አጫሉ ሐውልት ይቆምልን አላልንም አንድ ሁለተኛ ነገር እናንተ ፈልጋችሁ ነው ኦሮሚያ ውስጥ መኖር ያዛችሁት እንጂ እኛ ሲጀመር አልፈለግንም በጉልበት አላወጣናችሁ ከኛ ጋራ በሰላም መስላችሁ እኛን እየጨረሳችሁ እየኖራችሁ እንዳለ ይሄ ጄኔሬሽን ነክቶባችኋል እኔ ምንም ነገር አይመስለኝም ስላለፈው ጄኔሬሽን ታቃላችሁ ስላለፈው ጄኔሬሽን እኔ ምንም ነገር እኛ ያሁኑ ጄኔሬሽኖች ከናንተ ጋራ እኩል ፌስቡክ ላይ ወጣችሁ ስትንጫጩ ከናንተ ጋር እኩል መጭና ማልዳኒና መንጫጫት አንደኛ በጽሁፍም ብትፈልጉ በመታቁት ቋንቋችሁ ሲከብደነሞ በእንግሊዘኛ በፈረንሳይኛ መልሱን ለናንተ ለመስጠት ዝግጁ ምንም ነገር አይመስለንም ምንም ግን ምንድነው እንደዛ ከትላንትና ጀምሮ ሀጫሉ እንዴት ሀጫሉ ጥላውን ገሰሰ አረተው ባክ ለጥላውን ገሰሰ ነው የሚገባው የነበረ ለሀጫሉ አይደለም ምን አገባኝ እኔ ስለ ጥላውን ገሰሰ ምን አገባን እኛ ያሁኑ ጄኔሬሽኖች ከአይናችን ፊት ለፊት እኛ የዚህ ወጣት ምንነትና ጭንቅላቱን አውቆ የነሱን ከጭንቅላታቸው አውቶ የሚነግረን በዘፈንም በብዙ ነገር የሚነግረንን ገላችሁ በዛ ላይ ደግሞ ኦሮሞ እናንተው ናችሁ የገደላችሁ ብላችሁን ሲገደል የነበረች አጠገቡ የነበረች ልጅ አከሌ ገደለ ብላ ሄዳ ተናግራ ጀዋር ገደለ ስትሉ ጀዋር ይሰቀል ይገደል ስትሉ ብዙ ነገር ሲታይላችሁ የጀዋር ቅርጽ የመጣ ሰሞን መንገድ ጀዋር መሐመድ ስትሬት የሚባል ሀጫሉ ሁንዴሳ ስትሬት የሚባል የኦሮሞ ታዋቂዎች ስትሬታቸው ሲሰራ ኦሮሚያ ውስጥ እንደዛ ስታፈሱ የኦሮሞ ልጆች እናንተን ከናንተ ጀርባ መጥቶ ነፍጠኞች ናቸው ይሄንን ነገር ያደረጉት ብሎ እናንተ ላይ እርምጃ ሳይወስድ ከናንተ ጋር እንደዛ እየኖረ ተመልሶ ያንን ምንድነው የስትሬቱ ስም ሲመልስ ረበናታችሁ እፈሩ ይሄንን የምልበት ምክንያት አለኝ wait እኔ ይሄንን እምልበት ምክንያት አለኝ እምገርማችሁ ነገር ይሄንን እምልበት ምክንያት አለኝ አንዱ ኮሜንት ላይ ያለ ኦሮሚያም ሆነች የትም ሆነች እኛ ኢትዮጵያ አብረን እስካለን ድረስ የፈለግን ነገር መከላከልና የፈለግን ነገር መናገር መብት አለን አው ነፍጠኞች ስለሆናችሁ እናንተ ድሮ ከኔ ጄኔሬሽን በፊት ማለት ነው ነበራችሁ ለናንተ መብት ነበረ አሁን ግን ሁሉም ሰው መብት እንዳለው ራሳችሁ እኛን ስላስተማራችሁን ካሁን በኋላ መብት የላችሁም ኦሮሚያ ላይ ይገባችኋል ኦሮሚያ ላይ እናንተ መብት የላችሁ አንደኛ ነገር ልነግራችሁ መፈልቃላት አለኝ ባህር ዳር ሂዱ ኦሮሞ የለም ያለው ኦሮሞ
ወይ ለስራ ወይ ለጉዳይ እዛ ሄዶ የቀረ ካልሆነ በስተቀር የለም ህይወቱን ለማኖር እዛ ሀገር ላይ የገባ የለም አንድ ሁለተኛ ነገር ጎንደር ይሉ የጎንደር ዩኒቨርሲቲ ውስጥ የኦሮሞ ልጆች እንዴት አርግቶ በስቀቃ እንደወጡና በዛ ላይ ደግሞ ያንን ሁሉ ነገር ሲደረግ እነዚህ አብረን ኢትዮጵያውያንን እረፉ ብላችሁ አንድም ጥሩ ኮሜንት እየሰጣችሁ የለም እነዚህ ከብቶች እነዚህ ውሾች ግደሉ ጨፍጭፉ ስትሉ የነበረ እንደዛ በአጥር እንደዛ ዞራችሁ ማለት ነው እንደዛ ያንን ሁሉ ነገር የኦሮሞ ልጆች ስታረጉ ማንንም እናንተን የተናገረ የለም ይሄንን ሁሉ እኛ ሳናውቅ እያለፍን እንዳይመስላችሁ ነጥብ ይዘናል ነጥቡ አለቀ ይሄ ኦሮሞ ጋር አናስ ነጥብ ይቀበዳ ይሄም ነጥብ ይያዝ በቃ የለም ነጥብ ያዝ የለም እናንተም ነጥብ ይዛችሁ እየኖራችሁ ሳትሆኑ አንድ ነገር አስባችሁበት ያንን ነገር ያሰባችሁት ነገር ተግባር ላይ ስለምታውሉ እኛም ግዴታ ያንን ነገር ማድረግ አለብን እንደ አንድ ኦሮሞ ሰው እንደ አንድ ኦሮሞ ህዝብ እንዳው እውነት ከፈለጋችሁ እኔ ይሄንን ሊቭ ላይ ከመጣውበት ቀን ጀምሬ ነፍጠኞች ጨፍጭፋችሁ አውጡ አንወጣም ውጡ ብላችሁ ጠይቁ ካልወጡ በጉልበታችሁ አውጡ ብዬ ስናገር የነበረ አመታት እየቆጠርኩ ነው እኔ እውነቱን ነው የምነግራችሁ ምንም ነገር ማንንም ከማንንም መልስ ማንንም ወደ ኋላ መልሰኝ የለም እኔ እውነቱን ነው የምነግራችሁ ለመሰላችሁ እናንተ እዚች ዓለም ላይ ጉልበተኛ እናንተ በሄዳችሁበት አሜሪካ ብትሉ የትም ሀገር ብትሆኑ በቃ ኢትዮጵያውያን እናንተ ይሄ ብላችሁ የምትኖሩ ራሳችሁን ከፍ ለማድረግ ይሄ የምትሉ ህዝብ ናችሁ እኛ ከናንተ የበለጥን ህዝብ ነን እውነቴ ነው እኔ ከዚህ በፊት ምን እንደምላችሁ የኦሮሞ ህዝብ ኦሮሚያ ላይ ቆሞ የኦሮሞ ህዝቦችን ቁሙ ነፍጠኞች ተኙ ብትባሉ ብንሸና ማለት ነው አንድ ላይ እንደጎርፍ ሆናችሁ ነው የምትወዱት ግን ግግም ብላችሁ የቀራችሁበት ምክንያት አልገባኝም እኔ የእናንተ ምስጥር አወጣው ከዚህ በፊት ሌላ ነገር ቀርቶ የኦሮሞ አንድ የኦሮሞ ሀብታም እንዳይኖር የምትፈልጉበት የነበረ ማለት ነው የሶዶሬ ባለቤትን እንዴት አርግታችሁ ልታወጡ እንደነበረ የሶዶሬ ባለቤት አውርዳችሁ ማንን እንዲገዛ የፈለጋችሁት ከነፍጠኛ ሀገር የመጣ ልጅ ሰውዬ ማለት ነው ይሄ ቁሻሻ አህያ ካሁን በኋላ ኦሮሚያ በአህያ አትመራም ይገባችኋል እንደዛው ከሚኒሊክ ጋራ በአህያነት እንደመጣችሁ በያዘላ ከዚህ በፊት እንደመጣችሁ በአህያ እንደመጣችሁ እንደዛው ትመለሳላችሁ የለም ካሁን በኋላ ኦሮሞ አይሰማችሁም እስከ ዛሬ ድረስ ያደረጋችሁት ነገር ማንም እቅር ይላችሁም የለም እቅርም ልንላችሁ አንፈልግም የኦሮሞ ልጆች ውጭ ሀገር ያለ እንዳለ ኦሮሚያን ማቆም በአንድ እግር ማቆም ይችላሉ መገንጠል እንፈልጋለን ብንል ግግም ብትሉና አይሆንም ብትሉ እኛ ኢትዮጵያኖች ነን አንድ ነገር ስለ መገንጠልና ምናምን ሲመጣ ማለት ነው ችግር አንችልም ካሁኑ በፊት ህዝቦች የኦሮሞ ህዝቦችን የጨረሳችሁ የጨፈጨፋችሁት የመንግስታችሁ በር ፊት ለፊት እንደዛ ስትጎትቱ የነበረ ምን ስታረጉ የነበረ አንፈልግምኛ አሁን ደግሞ ብላችሁ በአጫሉ መጣችሁ አጫሉን ገደላችሁ ብትገሉም እኛ 1 ሚሊዮን አጫሉ ከኋላ አለ ብለን ስንነግራችሁ እንዴት አርግታችሁ የጥላውን ገሰሰ ነው ለጥላውን ገሰሰ ነው የሚገባው የአምቦ ዩኒቨርሲቲ ያላችሁ ጀግኖች ናችሁ እናንተ ጀግና አዊ አሁንማ እኮ ይሰማችኋል እኮ ማን ነበር ስሙ የናንተ ባዝ የናንተ ዝናሽ ተሰማችኋለች ምክንያቱም ዝናሽ ይሄንን ነገር ካላረገለችላችሁ ምን ታርግላችሁ እኔ አቃለው የአምቦ ዩኒቨርሲቲ ፊት ለፊትም
ይሄ ያለ ሐውልት ተሰርቷል ያጫሉ ሐውልት ተሰርቶ ማለት ነው የኦሮሞዎቹን በስመ ኦሮሞ የተቀመጡት እነዚህ ለስም ኦሮሞ የሆኑት የተቀመጡት እነሱን ገስታችሁ ያንን እንኳን እንዳይ መረቅ ትላንትና በአንድ ላይ ያደርጋችሁ ጀግኖች ናችሁ እናንተ ምንድነው ይሄንን ያህል እንደዚህ የሚያቃጥላችሁ በሰው ክልል ላይ እናንተ የፈለጋችሁት አርጉ ክልል አላችሁ እናንተም እኛ ጋር ተሳፍራችሁ ነው ያላችሁ ሰፋሪ ናችሁ ዛሬ ኦሮሚያ እንገነጠል ከተባለ እኮ እናንተ ሁሉ ወጪ ናችሁ ሀጅ ናችሁ እኮ በመጣችሁበት ያ አህያ ሰውዬ እንዳመጣችሁ እኮ በሱ የመጣበት እግር ነው እኮ የሚመልሳችሁ ገባችሁ ስለዛ ዝናሽ እስቲ ከቻላችሁ ማለት ነው እንደዚህ አትንጫጩ ከፌስቡክ ላይ ከማንኛው ከሚዲያ ከምናምን ላይ ከምትንጫጩ 4 ኪሎንም ውሰዱና ባህር ዳር ውሰዱ በቃ አንሱ ከኦሮሚያ ውስጥ ጭራሽም ይሄንን ምንድነው የምትሉት 4 ኪሎ ይሄ የሞተበት ሬሳዎች የተቀመጡበት አላየንም እኛ በምድርም በሰማይም አላየንም ምን አይነት መንግስት እንዳለ እኔ ምንም ነገር ሊገባኛል የለም ቤት የማንኛውም በዚህ ዓለም ላይ የማንኛውም ቤተ መንግስት ውስጥ የሞተ ሰው ያለፈ የሞተ ሰው በተለይ የአንድ 100 ዓመት በፊት የሞተ ሰው 100 ዓመት እኮ ትላንትና ናት እኮ ከ100 ዓመት የሞተ በፊት ያንን ሰው ሐውልት ግቢ ውስጥ አይቆምም ነው እናንተ ይሄንን ጭንቅላታችሁ ውስጥ የወሰዳችሁት የኦሮሞን ህዝብ ስለጨፈጨፈና የኦሮሞን እናጡቶቹን ስለቆረጠላችሁ እጅና እግር ስለቆረጠላችሁ ያንን ነው ያሰባችሁና ያንን ሐሳብ ልታነሱ ስለፈለጋችሁ ነው እዛ ውስጥ ሲመለስላችሁ እጃችሁን የጨወጨባችሁት ለምን አላረገም 1000 ዓመት በፊት ኢትዮጵያ ምን እንደነበረች ታሪክ እንዳላት ካወቃችሁ ያንን ታሪክ ማድረግ ነው የነበረባችሁ ስለዚህ እኔን እንገራችሁ ከኦሮሚያ ላይ ምንም ነገር የላችሁ ገና የኦሮሚያ ሰማይ እንዳለ አያችሁ ገና የኦሮሚያ ሰማይ እንዳለ ሀጫሉ ይሆናል ሀጫሉ ገባችሁ የኦሮሚያ ቤቶችና በሮች እንዳለ እናንተ እኮ ሌላ ነገር የናንተ አህዳዊ ባንዲራ እንኳን የናንተ በሮችና ግድግዳዎቹ የናንተ ግድግዳ ላይ እንደዛ ሲለጣጠፍና ሲደራረግ ሁሉ ማንንም እናንተ ቀና ብሎ የተናገረ የለም ምክንያቱም ክልላችን አይደለም አንፈልግም ማንንም ስለናንተ ያወራም የለም አናወራም ምክንያቱም አንፈልግማ አናወራም በቃ ክልላችን ላይ ደግሞ እኛም እንደዛ እንደፈለግነው ለማድረግ የአባው ባንዲራ የኦሮሞነቴን የሚገልጸኝ እኔ የኢትዮጵያ ባንዲራ አይደለም ኦሮሞነቴን የሚገልጸኝ እኔ ይሄ ያባገዳ ባንዲራ አይደለም እኔ ኦሮሞነት የሚገልጸኝ እኔ በልጅነቴ የማቀው ያደኩበት ያላ ያባው የኦነግ የምትሉት ያንን ባንዲራ ነው ያንን ባንዲራ እንኳን አይደለም እናንተ ግድግዳና ቆርቆሮና ምናምን ላይ ስታረጉ እኛ ኦሮሚያ ክልል ላይ አንድ አባ እንኳን እንደዚህ ብራዝሌት እንኳን ይዘን ለመሄድ ስለምትፈሩ ነው እኮ ታውቃላችሁ ኦነግን ስታው ስለምትሸኑ ኦነግን ስለምትፈሩ ምን አስፈራችሁ ኦነግ እና ሸኔ ሰው ይበላል ምናምን ሰው ይገላል አው ገና ያርዳችኋል እኔ እንዳውም እንደፈለኩኝ ከሆነ አንድም ነፍጠኛ አይቀመጥም ኦነጎች እንዳለ እናንተን አርዶ ያስቀምጥ ነበር እኔ እንደፈለኩኝ አልሆነም እንዳው እስቲ ጥላውን ገሰሰ ሂጂና የጎንደር ዩኒቨርሲቲ አለ አይደል እንዴ ጎንደር ላይ እኮ ዩኒቨርሲቲ አለ ባህር ዳር ላይና ሁሉም የነፍጠኛ ክልል ላይ እኮ እንዳለ ትምህርት ቤቶቻችሁ ሙሉ ነው አይደል እንዴ እዛ ላይ ሰይሙት ምን ነው ጥላውን ገሰሰ ብቻ ነው እንዴ እናንተ ላይ የሞተ ምን ነው እኛ ላይ ሳጫሉ ብቻ ነው የሞተ መሰላችሁ እንዴ ግን የኛ ጄኔሬሽን ያሁኑ ጄኔሬሽን እኛንን መርዝ ስታስነኩን ዝም የሚላችሁ ነገር የለም የሚገርማችሁ ነው ማንንም ዝም አይላችሁ የፈለግነው ነገር ለመሰየምና ለማድረግ መብት አለን ከኔ ጄኔሬሽን በፊትም እኮ የሞተ ስንት ጀግኖች እኮ ስሞች አሉ ይሄንን ሁሉ ያንን ሁሉ እንዳንሰይም ስታደርጉ የነበረ ነው
ያ ሁኖቹ ደግሞ እናንተ ማንንም ይሰማ የለም ይገባችኋል እናንተ ጀዋር ቢሞት ሌላ ጀዋር የማይመጣ መስሏችሁ ነበር ከዚህ በፊትም እኮ እንደ ጀዋር የነበረ አባቶ የናንተ አባትም እንደዛ ጀዋር መሐመድ የኔ ጄነሬሽን ነው የኔ ጄነሬሽን ሆኖ አሁን የዚህ ጄነሬሽን ውስጥ መጣ 21 ሰርክል ላይ መጣ 20 ሰርክል ላይም እኮ ሌላ ኦሮሞ ጀግና ነበር እኮ እንደ ጀዋር ስሙ እንደዚህ ከፍ ተብሎ የሚጠራ የነበረው እኮ ያንን የገደላችሁ እናንተ ናችሁ እኮ ታቃላችሁ ይሄንን ለሱ እንኳን ሐውልት እንዳይቆም እንኳን ያደረጋችሁት ነው ካሁን በኋላ የኛ ጀግኖች ቆሞ ይያሉ ነው እንዳውም የጀዋርንም የሁሉንም ሐውልት ካሁን ቆሞ ሐውልት እንሰራለን መብት አለን እኔ ግቢ አለኝ አይደለ ትልቅ ግቢ አለኝ አይደለ ቤት አለን አይደለ እንደ እናትና አባቴ ቤት እዛ ግቢ ውስጥ ሐውልት የጀዋር እንዲቆም አረጋለሁ ምን ታመጫለሽ እንዴት ሐውልት ቆመ ብላ አሁንም ኡኡኡት ያለሽ መብት አለን እኛ ዮናቹ ቅራቂምቦ ኦሮሞ እናንተ የሚፈራ መሰላችሁ እንዴ ሆ ሄዱ እናንተ ያያቶቻችሁን ጀግንነት የወረሳችሁ ከሆነ እኔ ደግሞ የኦሮሞ አያቶቼ የድሮ አያቶቼ ጀግንነታቸው ይያለ በነፍጠኞች እንደዚህ አንገታቸው ጎንበስ ያለ ያንን አልወረስኩም እኔ እውነቱን ነው የምነግራችሁ እኔ ያንን አልወረስኩም እኔ የወረስኩት የራሴ ልብ ነው እኔ የወረስኩት የራሴ ልብ ያሁኑ የዚህ ጄነሬሽን ልብ ነው የወረስኩት እኔ ለምን አሁን እኩል ያደረገ ሚዲያ መጣ ፌስቡክ መጣ ብዙ ነገር መጣ ስለዚህ እኔ ምንም ነገር አይመስለኝም ይገባችኋል አማርኛ ነው ማወራው ዛሬ በማታቁት ቋንቋ ገና ለገና ያ ኩችኩቾ ታይ ህንድና ምናምን የሚተረጉም መጥቶ ለናንተ እንዲተረጉም አይደለም ቀጥ ሲሪየስሊ ዳይሬክትሊ ነው የምነግራችሁ አያቶቼ አባቶቼ ምናምን ስታረጉ የነበረ እነሱ እናንተ ፈርተው ብዙ ነገር ሲያረጉ የነበረ ሌላ ነገር አይደለም ኦሮሞማ እንኳን የኦሮሞ እንኳን አንድ ኦሮሞ ነኝ ብሎ ደረቱን እንዳሁኑ እንደዚህ አይነት ጄነሬሽን ልባቸውን ከፍ አድርጎ እንኳን አይሄዱም ነበር የናንተ እንደዚህ ዝቅ ያደርጋችሁት ማለት ነው ያሁኑ ጊዜ የለም እንደዚህ አይነት ነገር ከፍ አድርግቼ ነው የሚሄደው ምክንያቱም ከኔ የበለጠ እንደዚህ ከፍ እንድል ልጄን አስተምራለሁ ማለት ነው ለምን እናንተ አባቶቻችሁ እናንተን ያስተማረ በቃ የበላይነት ኢትዮጵያ አሃዳዊ ኢትዮጵያ አንድ ቋንቋ አንድ ብሔር አንድ ባህል የናንተ ነጠላ ልልበስ ሀዘም መጣ ሲባል ነጠላ ዘግዝቄ እንዲሄዳ ያንን ነው ልታስተምሩኝ ያንን ልትመልሱልኝ ትፈልጋላችሁ አትችሉም ባክሽ ወለዛ ሂጂ እዛው ጎንደር ጎጃምና ባህር ዳር እኛ ጋር አይደለም ያ እኛ ጋር አይደለም ያሁኑ ጄነሬሽን ጆሮ አይሰጥሽም ረረረ በእናትሽ ሂጂ ከዚህ ከቻላችሁ ቤተሰብ ካላችሁ ውጭ ሀገር ያላችሁ ዲያስፖራ ነን የምትሉት ከቻላችሁ በመትችሉት አቅምና ያህል ማለት ነው አውጡ አለቅልቃችሁ አውጡ ከሀገራችን ከኦሮሚያ ሀገር ኦሮሚያ ራሷን የቻለች ሀገር ልታደርግ ነው ከራያችሁ ላይ መጥቶ ዱብዳ እንዳይወርድባችሁ ኦሮሚያ እንገነጠላለን ካል መንግስት ሊከለክል አይችልም እኛ ብቻ አንድ ሆነን በአንድ ቋንቋ በአንድ አፋችን ብቻ ተነስተን ኦሮሚያ ትገነጠል ካል መንግስት ሊከለክለን አይችልም ጎረቤት ሊከለክለን አይችልም የማንኛውም ዓለማችን ላይ ያለ ሊከለክሉን አይችሉም ይሄን ታውቃላችሁ ታዲያ ከናንተ ጋር ምን አሁን እኮ ዘመዴ ብዙ ነገሮች እኮ ምናቀው ነገር አለ የድሮቹ ማያቁት አሁን እኛ ምናቀው ብዙ ነገሮች አለ ስለዚህ ያንን ሁሉ እኛ አሁን ለወደፊት እናረጋ እኛ የኔ ጄነሬሽን ባያረግም የሚመጣ ጄነሬሽን ኦሮሚያን ይገነጥላል ከኢትዮጵያ ላይ ያንቺ ጄነሬሽን አሁን አፍሽን ከፍተሽ ሚኒሊክ እምትይና ለኦሮሞ እንቅልፍ ያጣሽው ያንቺ የሚመጣው ጄነሬሽን መግቢያ ያጣሉ መግቢያ እንኳን ያጣሉ መግቢያ ባጫሉ ከመጣሽ ዘመድ እኔ ልክልክሽ ነው የምነግርሽ ልክልክሽ ነው የምነግርህ አዳሜዎች ልክልካችሁ ነው የምነግራችሁ እኔ ምንም ነገር አይመስለኝም እኔ ምንም ነገር አይመስለኝም ሚኒሊኮች ግቡ ተሳደቡ
ገባችኋ? እኔ ምንም አይመስለኝም ከናንተ ጋር አንድ አይንም ብላስ አለኝ አንድ አይነት አፍ አለኝ ለናንተ መልስ የምሰጥበት ቡዶች ለሰው እንቅልፍ ማተኙ ሄዱ የለመዳችሁበት ቦታ ኮሜንት ላይ ምናምን ላይ ምን አላችሁ ደግሞ አንደኛው ደግሞ ምን አለ ሻይ ቤት ነው ለሱ መሰየም ያለበት እንጂ ዩኒቨርሲቲ አይደለም ማለት ሻይ ቤት አልሳደብ ማይገርም ለምን እኔ ጠጅና ጠላ ህዝብ አይደለም ከጠጅና ከጠላ ህዝብ የወጣች አይደለም ስነ ስርዓት አለኝ እኔ አልሰድብም ሻይ ቤት ወይ አልሰማም እንዳለ እኮ ፊንፊኔ ላይ ብትል ብዙ ቦታ ላዮች ላይ ብትል ማለት ነው እንዳለ የሃጫሉ ካፌ ቤት ሃጫሉ ምግብ ቤት ሃጫሉ ምንድነው ሃጫሉ አራ ሃጫሉ ያልመጣበት ነገር የለም ሃጫሉ የተለያየ ማአት ሃጫሉ መጥቷል አይገርማችሁ የተለያየ ነገር እኔ ራሴ እዚህ ጋር ልነቀስ ነው ሃጫሉ ወይ ያ ሰዓት እንደዚህ ነው ተቀምጬ ማወራ ከናንተ ጋር ሃጫሉ እዚህ ጋር ሃጫሉ ያያችሁ በቃ ቅጥል ሞታችሁ በቃ خلاص ምን ታመጣለሽ ምን አገባሽ ስለ ሃጫሉ የተወለደበት ክልል የተወለደበት ሀገር የራሱ ሀገር ገላችሁት በልታችሁት እንዳይመረመር ቶሎ ብላችሁ ላጣርግታችሁ ይዛችሁ ሃይ ሸኔ ከገደለ ጀዋር ከገደለ ለምን አልመረመራችሁም ለምን ጀዋር እንደገደለና ኦነግ እንደገደለ ለምን ለይታችሁ ለምን አላወጣችሁ እናንተ የገደላችሁ ስላወቃችሁ አፋች የሁሉ የህዝቡን አፍ ለመያዝ ነው ምን ሃጫሉ አማራ ነው እኮ ሃጫሉ አማራ እኮ ነው እረ አራውን ካሰማው ይሄንን ከምኒልክ ዘር ላላው በለየክ የዋልጃን እሺ የሚኒልክ ሃጫሉ አማራ እኮ ነው እረታይ እንዴ ልንገርሽ የሚኒልክ ልንገርሽ ኦሮሞ ወያኔን ሲያወርዱኮ አይታችሁ ከሆነ ብዙ የአማራ ህዝቦች ኦሮሞነታቸውን ገቡኮ ወደ ኦሮሞ ገቡ አርቲስቶች እንኳን ናቃለው እኔ ስምስሞቹ እኔ ቦጋለ ምናምን ይሄ ሁሉ እኔ ድሮ ይሄ አይመስለኝም ነበር አማራዎች ይመስሉኝ ነበር ግን ኦሮሞ መሆናቸው ብዙ አርቲስቶችም ኦሮሞነን ብላችሁ መጣችሁ ብዙ ለምን ስትቀሮ ሲያልቅ እንደዛ ኦሮሞነታቸው አወጃችሁ ሳፋሪ አረ ወደ መጣሽበት እኔ የአማራ ሙስሊም የነፍጠኛ ሙስሊም አልወድም ቻው በጣም ነው መጣላ ገባችሁ እኔ የሚገርማችሁ ነገር እንኳንም ይሄንን ጄኔሬሽን ላይ ልክ እናንተም አንድን ቃላት ስትሉ 1000 ቃላት አርግተን ምንመልስበት ሆዴ ውስጥ ማሊዝበት እንደ ፌስቡክ እንደ ሚዲያ የተለያዩ ሚዲያዎች እንኳን መጡልኝ ብዬ ነው ያባሁኑ ሰዓት ደስ ይምለኝ ለምን መልስ ሰጣቸዋለሁ ኮሜንቶቻችሁን እንዳም ወስዳለሁ ከነፍጠኛ ክልል የነፍጠኞች ኮሜንቶች እንዳላችሁ ያደረጋችሁት ማለት ነው እንዳለ አመጣለሁ ለጥፍ ነው ማረግላችሁ ያው ኦሮሞ አቃፊ ስለሆነኮ አይሰማምኮ ብዙ ነገር ለነሱ ብንነግርምኮ ምንም ነገር አይሰሙም ኦሮሞዎች አይደለም እትዩ ኦሮሞዎች ምንም ደንታሚላቸው በቃ ዛሬ ስለ ምናምን ምናወራ ምን ታርጉ እናንተማ ምን ታርጉ ከናንተ ጋር እኔ መቃጠል እንዳይመስላችሁ ቻው አትቃጠሉ እንግዲህ መንገዱ እንዳለ ጨርቄ ያርግላችሁ ወደ መጣችሁበት በአህያ እንደመጣችሁ ወደ አህያ የአህያው ሰውዬ ገና ኦሮሚያ ሳይመጣ በፊት
ኦሮሞ አማርኛ ቋንቋ አያቅም ነበር የለም የተገጠጋ የለም ማንም ኦሮሞ አማርኛን አያቅም ነበር መታችሁ ሰፈራ መጣ እኛ ጋር መጣና ብቻ መሬቷና ምናምን ለምለሙን ምናምን እንዳይ በቃ ተቃጠለ ግጥላለ በቃ خلاص አለ እኔ አለ ይሄ ያረጋለው አለ በቃ እቺንን ክልል አለ አማርኛን አረጋታለሁ ብሎ ለምን እናንተ በቁጥር ነው የምትቆጠሩት የነበር ላሙ ምኑ ቅቤው ሁሉም ነገር ሞልቷላ አልመለስ ብሎ ተቀመጠ ማለት ነው አው ለማዳጋስከር ብዙዎቹ ትላላችሁ ይሄን ማዳጋስከር ልንገራችሁ ማዳጋስከር ማለት ደግሞ ኢል ናት ኢል ይባላል በፈረንሳይኛ እንግዲህ ኢል ይባላል በእንግሊዘኛም እንግዲህ ልክ እንደ ማንኛውም ትንንሽ ውሃ ላይ ተገስቶ እንዳሉ ማለት ነው እንደዛ ነው ኦሮሞ ከስንት ሺህ አመታት በፊት ነው ኢትዮጵያ የምትባል አቢሲኒያ የምትባል ላይ የነበረች ይገባል ወይ ይገባሻል ምን ይልክ ስለዛ እኛ የነበርነው እዚህ ነው ባይሆን ምን ማዳጋስከር ብቻ ለምን ተወስዳላችሁ ህንድ ሀገርም እኮ አለን እኛ ኦሮሞዎች ተገስተን ያ ሰዓት የተወሰደ ጀርመን ሀገር ብዙ ሀገሮች ተወስዶ ሄደዋል እኮ ስለዛ ይሄ ትንጥዬ ናት እኮ ማዳጋስከር ማለት እኮ አይታችሁ ከሆነ ምንድነው ማዳጋስከር ብላችሁ ሰው ስትሳደቡ አታቁም እንዴ ትንሽ እስቲ ላሳያችሁ እንዴ ረቆይ እስቲ ወይ ከናንተ ጋር ምን አዳረቀኝ እኔ ነፍጠኛ ምንም ነገር ስለማያቅ በቃ ማሳየት አለብን በቃ ወይ ምንም ነገር አታቁማ በቃ በጋድ እናንተ ማሳየት አለብን በቃ ወይ ይው ላሳይሽ ነው ማዳጋስከር ወይ አይ እዲገዚ ይታያል ነፍጠኞች ማዳጋስከር ብላችሁ የምትሳደቡት አፍሪካ ቺናት እሺ ነፍጠኞች ይታያል ኢትዮጵያ ያለች እዚህ ጋር ናት ነፍጠኞች ይታያል እቺ ማዳጋስከር ናት አጅሬ ነፍጠኛ እቺ ማዳጋስከር ናት እዚህ ጋር እጄ ያለበት አያችሁ ስለዛ ይሄን ማዳጋስከር ከአፍሪካ ሀገር ነፍጠኞች እዩት ነፍጠኛ መልሳለኝ ጠብቂ አባሁኔ መልሳለኝ ላንቺ መልሳለኝ ማዳጋስከር ለምትሉ ሁሉ ጊዜ ማዳጋስከር ብላችሁ ሞታችኋል እንዳው ዘመዶቻችን ይምጡልን የኛ ዘመዶች ይምጡልኝ እንዳው እኔ ፈልጋለሁ እንዲመጡልኝ አጅሬ እቺ አፍሪካ ናት እሺ ኢትዮጵያ ያለች እዚህ ጋር ናት እሺ ማዳጋስከር እቺ ናት ማዳጋስከር ማለት አሜሪካን አይደለም ይሄ እንደ ትልልቅ ሀገር አይደለም እሺ ደደቦች ነፍጠኛ አው በእናታችሁ አትደውሉት አያችዋ ስለዛ ከዚህ ከአፍሪካ ሀገር ፈረንሳይ የምትባል ፈረንሳይ ማለት እቺ ናት አያችሁ እኔ ያለውበት አካባቢ ያው ለምሳሌ ሊቢያ ወራውበት ያለ እዚች ጋር ናት ኮኮባት ታያለች ማለት ማይ ሆም ማለት ነው ማይ ሆም ይገባሻል ደደብ እቺ አፍሪካ ናት እሺ ከዚህ አፍሪካ ፈረንሳይ ሀገር የፈረንሳይ ሰውን የሚገዙበት ምክንያት እህል ለመስራት ለፈረንሳይ ሀገር ብዙ ነገር ለማሰራት ልክ እንደ ባሪያ ማለት ነው እንደ ባሪያ ለመግዛት አፍሪካን ሀገር መጥቶ የሴኔጋልን የምናምኖችን በብዛት 90% ከኢትዮጵያ ከአፍሪካ 90% ይገዙና ግማሹን ይዞ መጥሄዶ ማዳጋስከርን ጨመሩ ከአፍሪካ ነው የተገዙት ማዳጋስከር ኦሮሞ ብቻ አይደለም
be careful ኦሮሞም ሊኖርበት ይችላል I don't know መጠየቅ አለብኝ ሄጄ ጠይቃለሁ እኔ I don't know እኔ ሄጄ መጠየቅ አለብኝ እንደውም ጠይቃለሁ እንደ ዘሮቼ እዛ ካሉ እንደውም ራሳቸውን አቆ ወደ ኦሮሚያ ለምለም ክልል ሀገር እንዲመጡ እንደ በጣም ምንም ነገር የሌለ ሀገር ናት ብዙ ነገር ከፈረንሳይ ከምናምን የሚያስገቡት ናቸው ከዛ በኋላ ከዚህ ሀገር ነፍጠኞች እየሰማችሁ ነው ደደብ ምንም ማትችሉ ዝም ብላችሁ ማዳጋስከር ምትሉ ማዳጋስከር እቺ ናት ኦሮሞ እኮ ያለኮ እዚህ ላይ ነው እኮ ይሄ ሁሉ እኮ ኦሮሞ ነበር እኮ ደደብ እስከ ኬንያ ጫፍ ድረስ ኬንያ ውስጥ እኮ አሁን የኦሮሞ ህዝብ ራሳቸውን ያላወቁ ያሉ አሉ እኮ ገና ሰማችሁ ይሄንን ደደቦች እዩት ዝም ብለሽ ደደብ ይሄ ከዚህ ነው እኛ እናንተ ጋር የመጣ ነው ተሰደን ደደብ የሆንሽ ደደብ ነገር ደደቦች ናችሁ በጣም ደደብ ናችሁ እኔ ግራታ ገቡኛላችሁ ወይ ሳትማሩ ወይ ምንም ነገር ሳታረጉ ከሀገር ስትወጡ በጣም ትገርሙኛላችሁ እንዴት ሰው ሳይማር ምንም ነገር ሳያቅ ብትማሪ ኖሮ ማዳጋስከር የት ናት ብለሽ ትፈልጊ ነበር ገና ማዳጋስከር ብለሽ ሰውን ሳትናገሪ እንዴት አርግቶ ነው እስቲ ሰው ከኦሮሚያ ተነስቼ በምን አይነት መርከብ ነው ሄድኩት እስቲ ማዳጋስከርን ወህንም እስቲ ከማዳጋስከር እንዴት አርጌ ነው እስቲ እስከ ኢትዮጵያ ከአፍሪካ ውስጥ እንዴት አርጌ ነው ኢትዮጵያን የምትባል የትና የት ስንት ሺህ ኪሎ ሜትር ተሰድጄ የምመጣው በቃ እንዳውም ከሰየምሽልኝ እንዳውም ሁለት አለን ማለት ነው በቃ እዛም ሄደን ኦሮሚያ ብለን እንሰይማለን በጣም በጥሩ ሁኔታ ማለት ነው ስለዛ ደደቦች በቃ አሁን እንግዲህ ይሄንን ቋንቋ የናንተ ይሄንን ቋንቋ እዚህ ላይ ነው ማቆመው ምክንያቱም ካሁን ባላ ቋንቋው ስለማይጠቅመኝ ሌላ ነገር ላወራ ስለሆነ ሌላ ነገር ላወራ ስለሆነ አማርኛ እዚህ ጋር አቆማለሁ ለናንተ መልስ የምሰጥበት የፈለኩት እቺ ብቻ ናት ስለዛ ማዳጋስከር በጣም ሩቅ ነው እሺ ገባችሁ ባይሆን እናንተ እስራኤሎች እንኳን ብንል እኮ እስራኤል መጥቶ ስለነበረ ዘራፊዎች ሄዱ ተጠቅላላችሁ ሄዱ አታስፈልጉም ኦሮሚያ ላይ አታስፈልጉም የኦሮሚያ ገና እስከ ዛሬ ድረስ ያለቁት የኦሮሞ ጀግኖች የኦሮሞ ዘፋኝ ምትያለሽ ምኑ ሁሉም ገና ኦሮሚያ ላይ ሐውልታቸው በየአንድ እርምጃ ይወጣሉ በአንድ እርምጃ ይወጣሉ ገባችሁ ስለዛ ዝም ብላችሁ አትንጫጩ ባይሆን እኛ ከማዳጋስከር ከመጣን እናንተም ሄዳችሁ እዛው ሄዱ በቃኛ በቃ ከማዳጋስከር መተናል እሷች ስንት ሚሊዮን ህዝብ ከዛች ጥቂት ማዳጋስከር መጣ አይደለ ወይ ማዳጋስከር እንኳንም ማዳጋስከር ሆንኩ አሁን የሰማሽውን ሼር አድርጊ ለነፍጠኞችሽ እኔ ሚኒሊክ ሚኒሊክ እንፈዷል መተ ሚኒሊክ ይፍ ሚኒሊክ ጆሃና አካሲቲ ኢልማን ኦሮሞዳ ወኒን ኢንተርኔት ጉበረቲ ሄዱ ዴማ ጅሩ ኩኒ ዋን ሄዱ ነማ አጃይብ ሲሳቲ ወኒ ነፍጠኞኒ ትጅረም ኩኒ ዋን ሄዱ ነማ አጃይብ ሲሳቲ ወኒ ዱጋዳ ዮ ዱጋ በርባደን አከኑቲ ወልኛቹ ጅሩ አከኑቲ ዋውኑቲ ወልገሉ ጅሩ ኸነ ሁንደ ዋን አርጋ ጅረኒፍ ጀቻ ከይሰቱ ገንደ ህያሙቲ ወሪ ኸራ ገንደ ሰኒሰን ረሄዱን ኢሳኒ ኢሳን ጀለ ዴመኒ ዋን ሄዱደ ኢሳኒ ወጅሃ ሰዋጅረኒ ዋን ሄዱዳኒ ኮሜንት ጀለቲ ኦሮሞ ታቴ ዮሃን ኢልሞ ኦሮሞ ዳቴ መቃ ኦሮሞ ዳ ቀበቴ ግዚያቺ ዋና ኢሳን ሃሰውን ሰንጀለረቲ
ኦሮሞቴ ጀዋሪቱ አጀሰ ጊዜ ጀው ዱበ ነፍጠኛ ማል ዴቢሳ ከኑ ኸኒቱ በርባደን ወኒን ኢሲን ዴቢሳ ኑ ኸኒቱን ሂንጅሩ ጀቹ ስኒገሌ ሰኒፉ አከሲ ጅራ ኦሮሞን ሀርኪን እረጉዳን ጀቹዳ ሄሎ ሄሎ አከም ነጋ ፈያኬቲ ወረ መደጋስካሪ ረጅርታ mem ya demali qabda wae hacalu ra kan keetti kale sawan naftanyoonni hasawa dubbatan wain ra hasawa jiru kanarra hacalu jechuun wae hacalu ra hacalutti ስለ hacalu መናገር ከፈለጉ ማለት ነው እንደውም አሁን ማልተሰራለትም hacalu እኛ ሲዳ የሚሉትን እዛ አልፈለግንም ኦሮሚያ ላይ ማለት እምብርታችን ላይ ፊንፊኔ ምልልክ ያለበት ቦታ እሱን አንስቶ እሱ በወርቅ አሰርተን እዛ ማስቀመጥ አለብን ጀግናችን ነው hacalu ማለት hacalu ብቻ ሳይሆን ያለፉት ሀጂ አደም ሳዶ ሁሉም ነዲ ገመደ ሁሉንም እዛ ላይ ማስራት አለብን ናፍጠኛ ምንም ታሪክ የላቸው እቺ መደጋስካር ያለችው ቤቷ አይኗ ነው ያየችው አይነ ስውር እኮ ናት እስቲ በምንድነው ያየችው በእጅ እንደዚህ ብላ ካርታውን መደጋስካር ኦሮሞ ሸታታት እንዴት አየች እስቲ ስለ hacalu ደሞ አያገባችም ጥልቅ አትበሉ እናንተ ጫውናችሁ ለመሆኑ እኮ እነሱ እኮ አይፈረድባቸው ምን መሰለኝ ላለበላዎች መጫወት ጫት ይናፍቃቻል ታይቀደሽ ሰው ሀገር ሆኖ እንግዲህ መጫወት አይቻልም ዝም ብሎ ማለት ነው ስለዚህ ሰበቡን ይፈልጉና ያቺ ነገር ስለምትናፍቃቸው ይላሉ እየወጡ እስቲ ያቸው አሁን አንድ ነገር ሲባል ኦሮሞ ሰላማዊ ሰልፍ ሲወጣ እነሱ ምንድነው እስቲ የቀሰቀሳች ዝም ብሎ ካለ ምክንያቱን ራሱ እኮ በጠይቂያቸው አያውቁም ግማሾቹ ማለት ዝም ብሎ ነው የሚወጡት እነሱም ነገ ይሄ ይደርሳቻል ግን እኔ አንድ ነገር ማለት የሚፈልገው አትንጫጩ በእኛ እጅ መዳፍ ላይ ነው ያላችሁት ናፍጠኞች ለምን እንደሆነ አገር የላችሁ መንደር የላችሁ እናንተ የምታዩት አዲስ አበባ ፎቅ የተሰራ በነገራችን ላይ በኦሮሞ ብር ነው እንጂ ምንም የላችሁ ብኖራቸው ይሄ አንድ 5 ቀን መንገዱ ሲዘጋ ሽንኩርት ወደደ ቀይ ስሩ ወደደ ያላችሁ አጮብ ነበር ብኖራችሁ ከጎንደር ታስገባላችሁ ስለዚህ hacalu ስለ hacalu እነሱ ቀርቶ መናገር እውነቴን ነው ምንሽ ያ መንግስት ተብየው ያ ዙረታም ሰውዬ ማለት ነው እሱ ራሱ ስለ hacalu ተናግሮ አይጨርስም ለምን ጀግንነቱ ስለማቁ ነው እሱን ገሎ እነ ጀዋርን ያሰሩት እኛ ኦሮሞ ስንት ሚሊዮን 50 ሚሊዮን ራሱ ብንሆን አይችሉንም ሌላ ቀርቶ ማለት ነው ለምን ጭንቅላታችን አይታሰርም ድሮ መለስ ዜናም እኮ በፍቅር ይዞን ነው እንጂ በጉልበት ይዞን አይደለም እያዋሸን በፍቅር አዲስ አበባ የኦሮሞ ናት ይያለ ነው እኛ ጀግኖች ነን እንደነሱ ያፍጀግና ብቻ ሳይሆን በስነ ስርዓት ምናሳይ እነሱ ግን ያላደረጉትን ያላጨማለቁትን አጨማለቀ እነሱ ጀግንነት እየመሰላቸው እኮ ሌላ ነገር በቃ ይሄንን የኦሮሚያ ውስጥ ያለው ህዝብ ማለት ነው እህቴ አንድ ነገር ልንገርሽ ኦሮሚያ ውስጥ ያለ አማራ አለ ለምሳሌ እስቲ ሳንርቅ ሁሉ ድንበር ውስጥ ሄደ ስትይ አማራ አይታጥም ብዙ መንደሮች አማራዎች ናቸው ባለንርበቶች ማለት ካሰላ ልጀምርልሽ ኃይሌ ገርበስላሴ ያደገበት ቦታ ገጠር ነበረ ወደ ከተማ ተሰደደ የገባ የሱ ፎቅ አለ ይሄንን ለምንድን ነው ኦሮሚያ ውስጥ አሁን ስለ አማራ ማይናገሩት ብቲ ያውቃሉ ምንም አማራዎች እንደማያመጡ ስለሚያውቁ ከጥፍራቸው ቆሻሻ አይቆጥሩም አማራ ኦሮሚያ ውስጥ ያሉትን አማራዎች ማለት ነው ለምንድን ነው ያላፈናቀሉት ብትሉ በአንድ ደቂቃ ውስጥ ያፈናቀላሉ በጀምሩ ማለት ነው ግን እነሱ አሁን ኦሮሚያ ውስጥ ያሉት ኦሮሞዎችን አማራዎችን ከጥፍራቸው ቆሻሻ ስላልቆጠርናቸው እስከዛሬ ያልተናገርናቸው እንናገራለን ግን ወደፊት ማለት ነው አይቀርላችሁ ስትወጡ ቦታ አዘጋጁ በደንብ እርግታችሁ ጎንደር ላይ ግን ጎንደርም የኦሮሞ ናት እንዳትከራከሩ ጎንደርም ወደን ነው እንጂ የሰጣናችሁ እናንተ ቦታ የላችሁ ታሪካችሁ ሲነገር ቦታ የላችሁ ኦሮሞ ኩሽ እስከ ባህር ዳር የኦሮሞ መሬት ነበረ አጥኑ እኛ ኩሾች እስከ ባህር ዳር መሬታችን ነበረ እናንተ ግን ከየት እንደመጣችሁ ታውቃላችሁ ሶሪያ ከአፍሪካ ማለት ከአረብ ሀገርም ከአፍሪካም ተቀያይጣችሁ መጣችሁ አማራ ስትባሉ ዛሬ በቃ ነፍሳችሁ ዘራችሁ ወደ ኦሮሚያ ስትገቡ ደግሞ ወደ ዘራቁ
የለም እሱ ድሮ ወደን መሬታችን ሰፊ ስለሆነ ነው የሰጠናችሁ ግን አሁን ይሄው እየጠበበ እኛም እንወልዳለን እናንተም ትወልዳላችሁ ቦታችሁን አታውቁም ስለዚህ አሁን እያጠረ መሬቱ ስለመጣ መነሳታችሁ አይቀርም አማራዎች የኔ የአፍ ጀግናዎች እኛም መደጋስካር ልታስገቡ እናንተ ጎንደር ራሱ እንዳታጡ ኦሮሞ መደጋስካር ነው አያፍሩም እንዴ እውነትም ግን እውነትም አያፍሩም እንዴ በጣም ነው የሚያሳፍረው እንጂ በጣም ነው የሚያሳፍረው አይ እኔ እኮ የገረመኝ እነሱ ራሱ ኦሮሞ መደጋስካር ነው ስሉ ሴትዮዋን ግን በደንብ ልብ ብላ አይቷል እንዴ ሴትዮ እኮ አይነ ስውር ናት አላየችም ይሆናል በቃ እሷ ብቻ አይደለችም ብዙዎቹ እንደዚህ ይላሉ ከማዳጋስካር ነው የመጣችሁት ኦሮሞ ጋላ ከማዳጋስካር ነው የመጣ ጋላ ወደ መጣበት ማዳጋስካር እቺን ነው የምታክለው ስንት ሚሊዮን አይደለም ስንት ሺህ ሰው ነው የማይችል ሀገር ናት ማዳጋስካር ከአፍሪካ የተገዙ ናቸው እዛ የሄዱት ግን አልተማሩም አያውቁም በቃ ሳይማሩ ነው የወጡት ቤተሰቦቻቸው እዛ አካባቢ እየተቀሉ ሴትዮ ዝም ብላ አሁን እኔ እህት አንድ ነገር እንገሽ አማራዎች ማለት ነው አሁን የሆነ ህፃን ልጅ መጥቶ ማለት ተፈጥሬ ያለው ዛሬ እንደዚሁ እንዳለው ነው የተወለድኩኝ ቢል ማለት ነው ከአማራ ክልል እውነቴን ነው የምለው ወላሂ ትንሽ የልጅ ትንሽ አደግ ያለ ማለት ነው እኔ አሁን ነው ከሰማይ የወረድኩኝ አሁን እንደዚሁ እንዳለው ነው የተወለድኩኝ ቢል ሶሻል ሚዲያ ትልቁ ሚዲያ እሳት ሚዲያ ሳይቀር ይሄ ልጅ ዛሬ እንደዚህ ተወልዷል ይያሉ አዎ እሱ ቆይቷል እኮ እሱን ያረግ ነው ገለቶሚ ሄዱን ገለቶሚ ብለይት እንደዛ ነው የነሱ ነገርና እኛ ኩሾች ነን ከየትም አልመጣንም እና መሰግናን አማራዎች መደጋስካርም ጨምሩብን እንደው ፈረንሳይንም ጀርመንንም ጨምሩ ትክክል ነሽ አመሰግናለሁ እሺ አመሰግናለሁ አይ አከሲቲ እኛ ጨርሰን እናቃለን በደንብ እናቃለን እኛ ከየት እንደመጣን ምን እንደሆነ እናቃለን አዳምና ሔዋንና አዳም ሲፈጠር ጀምሮ ኢትዮጵያ ምድር የተፈጠረች ጀምሮ ጥቁር ሰው ከተፈጠረ ጀምሮ እዛው ሀገር ተፈጥረናልኛ ስለዚህ ማዳጋስካር ያሉት እንዳውም ዘመዶቻችን ራሳቸውን ስለማያውቁ ሄደን እንፈልግና ወደ የኡነተኛው ሀገራቸውን መልሳቸዋለን ማዳጋስካር ሙሉ በሙሉ አይደለም ከማዳጋስካር ፈረንሳይ ናት ገስታ ከአፍሪካን ሀገር ገስታ እዛ ስለወሰደቻቸው እንዳውም ሌላዎቹ እንደ ሴኔጋል እንደ ብዙ አይነቶች አሉ አሁን በቅርብ ራሱ በራሴ ቲቪ ማለት ነው ያየሁትኝ ከጊኒ ነው ጊኔ ከጊኒ የሚባል የወሰዱ አሉ ማለት ነው ገባችሁ እና ያንን ሁሉ እንደምናመጣ እርግጠኛ ነን እንላቸዋለሁ ያው ማዳጋስካር ብላችሁ ሰዎቹን ቀሰቀሳችሁ እናንተ ነው የፈለጋችሁት አጫሉ ገና ያጫሉ ይሄ ያጫሉ ነው መጣ ሄሎ ሰላም አለይኩም ኢብራ ሄዱ ተከኑ ገመችስቲ በቃ والله ቹን ወምራት ፍንዱን ስማ ገለተው ፈቹፊ ሄዱ ተከገለተው በጋ ለከለከ ቲምቲ ኡመታ خنا ሄዱ ተከበቃ والله ኡመታ خنا ከናት ደዋዳፍ والله ራሳስ ደረና ከናት ወያ ደፋ ኡመታ خنا ሲገለ ሄዱ ተከበቃ سرانج ما والله ليه خن كيروح الدودة لا تكاكرات والله أنا جايب سني بقى ما شاء الله يا ما تجرخني أفان إساني مليوان بيخنين كبني أفان إساني سنين اتهم تجرته أفان إسان بيخن سنيني وان إسان بربادن سن اتهم تا جبات بقى يا كنا بقى ومرني خمبار نمن سني يو برباني روميا قوتو هجالو أنا ما أنتو إسان قال جنوتي قو جمت دام نسيدا هجالو ده هاي ما أنتو إسان قال شيء ور دبتشو كوانا كنا لا فتشو خن يوان أرجنيف خنا هندها سانجافا في فيني خيسا أشتي إسا قال جل سامبر هو بطن سي قال هندوبة نصو جالنا في فيني خيسا بهوباته هندوبة الركز يعني خنا وان تهي بججبادا إن شاء الله ربي نسمع هجر قارون دم خيسانو قالتهم مجرتني إن شاء الله قالتهم فتشو في الدفع قالتهم جباد بقى إن شاء الله قالتهم أي አጫሉን ከነካችሁ የከዚህ በፊቱ የኦሮሞን ጀግኖች ብትነኩ ይሻላል የኦሮሞን ጀግኖች ኢልማን ኦሮሞ ዳደገ ፈዳ ጄኔሬሽን አናነመ ኸይሰ ጅሩ ከነቲ አጫሉ ጥቁ ጀቹን አናፍ ዱአ ዱጋኒ ሲኒገሌ ጄኔሬሽን ነዱራዳ ወራከ ቢሳዳ ወራከ ሁንደ ኢሳኒቱ ወራ ቀብሳወተ ሜቃንተም ቀምና
Sinigale kanneen hunda akka faranjaaniitu qawaata kanatti fakkaatu maaliif generation akhiya isaanii keessatti waan inni hojjete hin beeku. Wanni isaan hojjetan maal akka ta'e hin beeku. Saniifuu waa'ee isaanii dubbachuudhaaf waan kitaabarraa arke qofa dubbisuu waa'ee akka oduufatti namni naa hime dubbachuu waan adda addaa kana waan taarika akka isaan irraan tana minilik akka taarikaa dubbachuu jiran kana si galee akkas ta'a. Garuu waa'ee hacaaluudhaa dubbachuudhaaf yeroo ammaan tanaa dhugaa yoo barbaadan waa'ee hacaaluudhaa dubbachuudhaaf osoo nan generation kana keessa jiruuti maalummaa Oromoodhaa akkanatti lafa naa kaayee naa ibse. Saniifuu waa'ee hacaaluudhaa dubbachuudhaaf yeroo ammaan tanaatti qaceellotti hin dandayaa jechuudha. Waaniin taarika irraa dhagahee miti. Waaniin wanti irraa dhagahee miti. Saniifuu nafxanyaan anaaf hin himtu. Taarika maal qaba innin mana shaayiitu isaaf maqaa isaa moggaafamu qaba malee yuunivarsiitiin moggaafamu qabaa fi kanaan ja'aniif garuu dhaamsaan qaba. Mootummaa biyya Itoophiyaatiif fakkeenyaaf akka maal jetaniin shimalli shilingii san yaa shimalli shilingii waan nafxanyaan isiniin jedhu akkamitti yuunivarsiitii duratti siidaan hacaaluu eebbifama jechuudhaan hin dhumne jaha fakkeessisaa jettanii akkasitti halee osoon eebbisiisi warri ooltan galatooma hedduu garaan isin gubatee jira. Maallaqa keessanii miti ummanni Oromoodhaa maallaqa isinirraa walitti qabdanii hacaaluu fi siidaa hacaaluu jettanii waan meeqa gootanis miliyoona meeqaan tan baankii keessa haayyattan saniini miti hojjetame. Ummata hanqa xiqqaa tokkootu walitti qabee siidaa san godheef. Siidaa sanii fi har'aan tan isin garaan keessan gubachuu jira. Kaleewuu fuulli keessanuu nagayan qabu tokko keessan nagayan qabu. Arkinee jirraa bar adiifama naa godhaani dhugaan isinii maati qananiisaas halee harkeetiin jira. Eenyu kana harka ol qabe kana hafiigu kana eenyu maqaan isaa hin beeku. Innilleen jee jira jechuudha bahe. Warra sanyii tanaan fedhu harkaa keessanillee fedhu. Isinii galee innilleen fuulli isaa nagayan qabu akkamitti siidaan hacaaluuf dhaabbataa. Hayi mee usaa bar zamanuma akkam dhufne dhiroo zamana nafxanyaa qofaa mititi Oromoolleen namatti hinaaftu dhufne khayrii godha way khayrii yaada bismillaahi Oromoon waan feete kiisha keessan isin hin gaafanne. Hello. Nagesa, assalamu alaikum. Wa alaikum salam. በምን እንንገራቸው በአማርኛ ወይ በኦሮምኛ በየትኛው እንንገራቸው በር ዋን ወረ የነዚህን ሰዎች ነገር አንድ ነገር ልንገርሽ በአማርኛ አውራ ይሻላል አንደኛ ማለት ነው እነዚህ ሰዎች ልንገርሽ እነዚህ ሰዎች አዲስ አበባ ራሱ ማለት ነው ዛሬ ዘር የለው ምናምን ማንኛውም ሰው ዘሩን ቢያቅ ዘር ይተካል ግን ማለት ነው ሴቶች መጥቶ ወልዷቸው እንዴት ነው ስለ አባት መናገር የሚችሉ ስለ ዘር መናገር ራሱ አይችሉም እንጂ ማንኛውም ሰው እኮ ራሱን ዘር መቁጠር ይችላል ግን ደግሞ አዲስ አበባ እኛ ዘር አንቆጥርም ምናምን የሚሉ ሰዎች እናትን እንጂ አባትን ሲናገሩ ሰምታችሁ ታውቃላችሁ ኦሮሞ እኮ ስንት ቤት ነው የሚቆጥረው የአባቱን ነገር እኮ ይቆጥራል አይደል እንዴ ስንት አባት ይቆጥራልሽ እስኪ አንቺ ሰባት አባት አቆጥሪ ከየት እንደመጣ ይቆጥራሉ ይሄዳሉ እነዚህ ሰዎች ታዲያ ከየት እንደመጡ ራሱ አያውቁም እኮ እኔ እኮ በጣም ግራ የሚገባኝ ነገር እኔ ሚዲያ ላይ ወጥቼ አላውቅም ታውቂያለሽ እንደዚሁ ነው እንትን የሚለኝ እና እነዚህ ሰዎች ከየት እንደመጡ ራሱ ማያውቁ ሰዎች ትናንትና እናታቸው መታ ሰፍራ እንደገና እነሱ እንዲቃላ ወልዳ አብይ ራሱ ምን እንዲቃላ አይደል እንዴ ምንድነው ከቡና ቤት እኮ ነው አባትየው ሴትይቷን ይዞ የገባው ምክንያቱም ካንተን ያረገዝኩ ስላለችው ነው ይዟት የገባው ይሄ ምንድነው የሚደበቀው እንዴ ስለዛ ነው ዛሬ እናታቸውን እንትሚሉ ሰዎች ዛሬ እንኳን ሌላ አይደለም ፌመሶች እነዚህ ፌመስ ነን የሚሉት የአዲስ አበባ ልጆች ስለ አባታቸው ሲናገሩ ሰምታችሁ ታውቃላችሁ እናቴ እንደዚህ ሆና እና አባት በዲቃላ ተወልዶ ታዲያ እናቱ ካላሳደገችው ማን እንደሚያሳድገው ነው ለዛ ነው እናት ትነካለች አይደለም ግን ደግሞ ማለት ነው አመጣጡን የማያውቅ ህዝብ ሁላ ነው ዛሬ አፉ የሚከፍተው ማለት ገብቶሻል
ነው ትክክልና ምክንያቱም ለነሱ አሁን እኮ በየሚዲያ ላይ የኦሮሞ ልጆች በተለይ አንድ ክልል የኦሮሞ ክልል አለች የሆነ ስሙን አልናገርም ዛሬ ያንን ክልሎቹ ላይ ያሉት ከነሱ ጋራ በጣም ጀዋር ነው የገደለ ጀዋር መሰጠላ ብዙ ነገር ያወሩ ነው ከትላንትና ጀምሮ አቃለው ሁሉም ነገር አቃለው እኛ ለምሳሌ እኔ ልጥቀስልሽ አዲስ አበባ ማለት ነው ከግር እስከ ራሷ ነው የምናቃት አዲስ አበባ ላይ ያሉ ሰዎች ሸገር ላይ አለን ምናምን የሚሉ ሰዎች መርካቶ ሂጂ ሰባተኛ እንዳለ ዲቃላ ልጆች ናቸው እዚህ ጋር ነኝ እዚህ 32 ምናምን የሚሉት አዲስ ከተማ እንዳለ ዲቃላ ልጆች ናቸው እናታቸውን እንጂ አባታቸውን ማያውቁ ዝም ነው እዛ ጋር ያለው ወላሂ ለዚህ እናቃቸዋለን እኛ እኮ ዛሬ ላይ ዝም ምንለው እስቲ ሌላ ነገር ሳይሆን ሰው ሁላ እስቲ ይረጋጋ በቃ በማለት ነው እንጂ የማንኛውም ዛሬ እዚህ ላይ ወጥቶ አፉ የሚከፍት ማለት ነው አጫሉ እንዴ እኛ ለምን እኔ እኮ ግራ የሚገባኝ ነገር አንዳንድ ነገር የሚያስቅሽ ነገር አለ ታውቂያለሽ የማያናድሽ እኛ እንወቅላችሁ ሲዳም ራሱ የሱን አውልት ራሱ እኛ እንትከል ነው መሰለኝ ታውቂያለሽ እኛ ያለበት ቦታ መተከል አለበት እንደዚህ አይነት ቦታ መተከል አለበት ይሄ ደንቆሮ አተሳሰብ ነው ገብቶሻል ያ ምን መሰለ አንድ ጊዜ ሰሞኑ ስትሬት የጀዋር መሐመድ ስትሬት ያጫሉ ስትሬት የጀራ አባገዳ ስትሬት ተብሎ እኮ አንዳንድ ኦሮሚያ ክልል ላይ ታብሎ ምንድነው ይባለው ታፔላ ምናምን ተደርጎ ነበር ያ ሁሉ እኮ አፈረሱት ሰምታችኋል ታውቃላችሁ ይሄን አይ ነው እናውቃለን አንድ ያው ምንናገር እናልቃለን ብለን ማንም ኦሮሞ አንድ ላይ ተነስቶ ይሄን ነገር የተናገረ የለም ይሄን ፈልጎ ነው በዚህ የመጡት እኔ በጣም እነዚህ ሰዎች እኔ ምን እንደሚፈልጉ ራሱ አንዳንዴ ግራ የሚገባሽ ነገር አለ ገብቶሻል አይደል ወይ I don't know እኔ ምን ብለሽ ትናገሪያለሽ የሆነ ማይሰማሽን ሰው በመልክተም ነግረሹ ሲያቅትሽ እኮ ተተሹ ነው የምትሄጂው አይደል እንዴ ዛሬ ውሻ ሁላ በጮህ ቁጥር እንትን አይደለም ገብቶሻል እነዚህ ምናምን አረውናትሽ እንዴ እንዳለ ማለት ነው እኔ ሰፈር ቁጥር በባል ቆጥራለሁ አዲስ አበባ ውስጥ እኔ የሁሉንም እነዚህ ዛሬ ላይ ወጥቶን የአዲስ አበባ ሰው ነኝ ይሪ ምናምን ነፍሴ እንዳለ ትናንትና ምን ሲሉ ነበር እኛ ኢትዮጵያዊ አይደለንም እዚህ ከእስራኤል ነው የመጣነው ሲሉ ነበር እንዴ ዛሬ ኢትዮጵያነት ታይቷቸው ነው እንዴ ዛሬ ነው ኢትዮጵያዊነት ሁላችንም ወጣቶች ተሰብስበን አንድ አርግተን ኦሮሚያን መገንጠል እንዳለብን መናገር አለብን ይሄን ያወጣል እኔ እኮ አንድ ነገር ልንገርሽ እኛ ኢትዮጵያን በሙሉ እኮ ማለት ነው ምናስተዳድረው እኛ ነን እኛ ብንገነጠል እኮ ምን አፈር ነው እንደሚበሉት ይብሉዋ እንዳ ወላሂ የኔ አያት ማለት ነው ማቆ አያቴ እነሱ ከጎንደር ከጎጃም መጥቶ እኮ እንደ ሀያ ነው የሚልካቸው እንደ ሀያ ማለት ነው እኛ ጋር እኮ እነሱ ሀያ ናቸው እኛ አይደለንም እኮ እዛ ሄደን ምን ሰራው እነሱ ናቸው እንደ ሀያ እኛ ጋር መጥቶ የሚሰሩት ስለዛ አመሰግናለሁ ለሁሉም ነገር እወቁ ይሄንን ነገር እያወቃችሁ ዝም አትበሉ Thank you ማንንም ኦሮሞ ዝም እንዳይል ይሄንን ነገር ማንንም ኦሮሞ እኛ አንናገርም በውስጥ መስመር እንሰራለን ምናምን ዝም ብለን እኛ አንዳንድ ሰው ታውቂያለሽ ከመናገር በእጅ መስራት የሚመርጥ ሰው አለ እንደዛ አይነት ነገር መርጠን ነው እንጂ ሁላችንም እኮ አሁን ለምሳሌ የሚያወራውን ሰው ፍለፊት አውጥተሽ ማያወራውን ደግሞ በእጅ የሚሰራ ሰው ብዙ ሰው አለ ለምሳሌ ሁሉም ሰው ይፋ ወጥቶ ማውራት አይችልም እኔም የመጀመሪያዬ ነው ባዘው እና ስለዚህ ይፋ ወጥቶ የሚናገረውን ሰው ይፋ ላይ ታረጊውና አንቺ ከኋላ ሆነሽ ትገፊዋለሽ በቃ አለቀ እንደዛ አይነት ነገር ይመቻቻል ገብቶሻል እና እንደዛ ነው ከዚህ በኋላ ደግሞ ቆቦ ወልቀባና ረቆም ቀቧን ብራቲን ኢንሻአላህ ወረቱም ተለያየ ያ ጃረሙ ደቡ ከና ቤቴ ሀጋ ዳሌ ኑረቲ ወረከነ ዲቺሳ ጅሩ ቤተኒ
Sanuma sanmee gama keessaati wajji wal mari'annee Yeah, haasofne yeroo baay'ee. inshallah. Yeah. Yeah. Galatoomaa. Yeah. አይ ዛሬ እንግዲህ ይኸው በነፍጠኛ ቋንቋ ጀመርን። በነፍጠኛ ቋንቋ ልንጨርስ ነው አንፈልግም ብለን ነበረ። ምክንያቱም ለእንደናንተ አይነት ድንጋይ ራሶች መናገር አለባቸው። ምክንያቱም አሁን ልጁም እንዳለ ወንድማችንም እንዳለ እዚህ ላይ ወጥቶ ከናንተ ጋር ያው እኔ ያለውላችሁ እሺ የኦሮሞ ልጆች እኔ ያለውላችሁ እዚህ ላይ የመጣሁኝ እኔ ልክልካችሁን ነግራችኋለሁ። ለአንድ ነፍጠኛ አልመለስም። ምክንያቱም ይሄ 21ኛው ጄኔሬሽን ላይ ነው ያለው። ይሄ 21ኛው ሰርክል ላይ ነው ያለው። እሺ ወላ ስለዚህ እኔ ያለው መጣልሻለሁ። አዳሜው አማርኛ የጠፋ ሁሉ እንደውም እንዲመለስ አደርጋለሁ። እሺ እንዳለ አማርኛዎቹ እንዲመለሱ አደርጋለሁ። ሳወራ ሲጀመር ይመለሳሉ። እነሱም በአንድ ይመጣሉ ሲጀመር። ስለዚህ መልስላቸዋለሁ። ገና በሰማይ ላይ እንደዚህ ሁሉ ነገር እናደርጋለን። ገና ወኒ ሲኒቲ ሙዱ ቀብደን ilmaan oromoodha bakka jirtani gidaarran oromiyaa keessa kan jiru hundaa'u haa irra deemanii haana diifeessanii waan dandeessaniin hanqa dandeessanitti jechuudha. Abiy must go hajoo dirqama keessan bahadhaa kana ilmaan oromoodha oromiyaa keessa kan jirtan guutuutti waan dandeessaniin gidaarra waan biraa ammaan tana kanaami amma kana goonaaf kanaan kottaaf ammaan tana wanni isin gootan deemaatiti gidaarra manneen keenya manneen oromiyaa guututti kan jiru jechuudha. dirqama wanni ta'uu qaba. Abiy must go nafxanyaa must go nafxanyaa must go Abiy must go Abiyyis nafxanyaanis waliin oromiyaa keessaa bahuu qaban. kana itti himu qabda. gidaarran oromiyaa guututti haa erganii militarii isaanii erganii haa qalama dibanii. gidaarran oromiyaa magaalaa oromiyaadhaa gidaarran guututti hojii kana baasaaf. Ameerikaa keessatti argitanii yoo jiraattan qalama mana itti diban kan salliixaa jechuudha. Hundi isaanii fuudhanii lafarratti Black Lives Matter hajau kana hundi isaanii lafa isfaaltii makiinaan deemtu gubbarratti barreessaniif hojii baasaniif jechuun mootummaadhaaf. Sinigalee haddii kana magaalaan keessaafuu Harargeedhaa dhaggeeffadha. Harargeen keessaafuu guuturraa guututti Abiy must go hajau gidaarran oromiyaadhaa guututti ta'uu qaba. Gidaarri oromiyaadhaa akka jirutti qeerroo fi qarreen kanarraa hojjedha. warri abbaa jifaar na dhiisa. Yaa warra abbaa jifaar na dhiisa. Isinin tuqu na dhiisa. Gaafaan ammoo achi isinitti dhoosuun kee wallaahi isinin jaami takka takkattiin isinirra deema. Abbaa fedheen sodaadhaan. Yaa ilmaan abbaa jifaar na dhiisa. Adaba keessan godhadhaa ilmaan abbaa jifaar. Adaba keessan godhadhaa jiraadha. Ilmaan abbaa jifaar adabadha. Ilmaan abbaa jifaar adabadha. Naamusa keessan godhadhaa. Mana keessan isinitti hin dhufne mana kiyya seentanii na laaluudhaaf na dubbisu mirgan qabdan. Deemu mirga qabdan. Na arrabsu garuu mirgan qabdan. Sinigalee miti akkas gidaarran oromiyaadhaa keessattuu ani Harargeerraa hin dubbadha. Gandummaa fiddee feetanillee naan jaa akka Harargeetitti namni akka Harargeedhaa garaa isaatirraa eegaltanii waa hundaanuu oromummaa dhugaadhaa taquu qama dhugaadhaa san gartanii gabbara ilmaan isaanii itti gabbarurraa eegalee waa hunda abbootiin itti gabbaramtee ayyooleen itti gabbaramtee dhiiniin ilmaan oromoodhaan lafatti dhumee jechuudha. Wanni meeqa godhamaa jirtu takka Harargeedhaa hin jirtu. Maaliif Harargeen durumarraa'uu maal akka taate isaan beektan. Dhaqaatiitii histiriitti taarika deemaa dubbisa. Taarika oromoodhaa deemaati dubbisa. Harargeen maal akka taate dhaqaati dubbisa. Sinigalee oromiyaa keessaa Harargeen maal akka taate garsiisa. If garsiisa. Bara deemaa bara maal garsiisan. Dhaqaati bara Harargeen maal akka taate. Harargee cinaa yoo dhaabbattan qofa oromiyaan guutuu bilisoomuu dandeessi.
yoo harar mee ammaan tana warri oromiyaa guutuu keessa jirtan yoo harargeen oromiyaan haa muramtu isiniin jettee oromiyaa harargee wajjin kaatanii yoo isin hundinuu bakka takkaa oromiyaa san buqqisne moo wallaahi harargee quba takkaanii dhiisa harargee bal'ina harargee guututtu dhiisa awwadaa'ii fi haramaayaan qoftinu oromiyaa misoomaa fi waa hundaa tokkoffaa gooti dhugaan isinii hima isinii galee harargeedhaatu Itoophiyaa guddoo saniin taa'u jira Itoophiyaan guddoo san harargee mataa harargeetiin dhaabbatti yoo harargeen lakki jette Itoophiyaan guutuu dhumtee beeke takka sabaa sablammiin gama olii jiranii fi hundi isaaniitu dhoqqeedhaa beeke dhoqqeen beektaa dhoqqee akkas saniifu naamusa keessan wal dhaggeeffadhaa wal jala deema tokko irratti eeguu dhiisa qabsoon teenya haram deemu jirti ilaala kanaan wal quba qabaadha yaa warra harargeedha harargee yaa harargeetiyya ta'a akkanatti hoggayyuutu ilmaan itti gabbaruu fi dhiigatti gabbaruu fi waan meeqa kana hunda yoon si ariyo maal fitta yoo dandeessan waan adda addaatiin haalatti mootummaa kana miitan godha haala hoggayyuuti ilmaanuma harargee dhuman du'an reefka keessan reefka atimee reefka ilma keetii gizee feesbuuk irratti namni hundi ilaale reefka obboleetii teetii gizee namni hundi ilaale reefka maarreedhaa gizee amma ganama eda galgala gurbaan eenyu abbaa qabeenyaa tokko hojjetee ilaa irraan tanaa waa bitachuudhaaf maallaqa walii qabachuu jiru ilaa haga mana isaatitti itti seenanii maallaqa san hunda gizee irraa saaman dhaqeetii fannisa jechuu inninis hanafa qabna jechuu nuti akkasi ilmaan harargeedha bakka takka harargee guuturraa guututti abiy must go khajo gidaaran nama hundaa gubbatti barreeffamuu qaba guddatti abiy must go khajo militariin hojiin isaanii godhamuu qabdi okay subhanallah maqaa guddaa kana qabatteetti nama arrabsita amma yeroo gabaabduu keessatti ilmaan oromoo wanni dhagee uteessa waan hamtu dhagee uteessa waan hamtu dhagee uteessa kana keessatti ilmaan harargeetti dhumuuta maaliifi mootummaan irratti xiyyeeffattee jirti wanni isaan barbaadan oromiyaa keessa harargee qofa beeruma harargee dadhabni jaan keessaafu maal shamarran nuun hin jenne qarree nuun hin jenne beera harargee jaan joollee amma shamarran joollee xiqqishoo dhalaa amma 8 fi 7 irraa jalqabanii jechuudha akka rasaasa rashanamnu nurratti hojjetanii jiran fixatanii jiran saniifu maali nutis wanni godhuu qabnu amma booda ayyooleen ilmaan keessan manatti ol deeffadha du'uu fi dhumaa oolu isin ilmaan keessan kan dhaltaniif ittiin guddifattanii barsiifattanii bakkaan geechuuf oromiyaan harargeen qofti bilisoomsitu hin jirtu oromiyaa guddoo tana harargee qofaatutu dhiiga isii dhangalaasee bilisoomsa kaja'u mootummaan takka gurra isiniin kennitu saniifu wanni isin hojjechuu qabdan abiyyi masti goo kaja'u gidaara keessan gubbatti hojjedhaa halkan qalama saddiidhaa ka isaan riguullee hin dandeenye saniin irra barreessa akkasi ya asma jalaan firraa baasanii maaliif hin danda'u warra abbaa jifaarii hojii dubbii hin dandeenyu nuti warra abbaa jifaar maaliif wanne isaan godhu jiran ilmaan abbaa jifaar wanni isin godhu jirtan
kuni ajandaa khiyyarraa ala wanniin arra ammaan tan isin hin barbaadu ilmaan abbaa jifaar wanni isin godhu jirtan ha warra ilma biyya keenyaasitu biyya qabate jettanii warrin waa godhu jirtan jawaarumarraa bu'a nafxanyaa bira dheexanii jawaar aawii saqal jecha jawsan dhaaba jawaar fannifamuu qaba jecha ja'usan dhaaba yoo dandeessan dhaqaatiti bakka inni jiru san fannisadha garuu nafxanyaa wajjin dhaabbatanii akkas nuun jechuu dhaaba sinigalee hojjedhaa waan feetan. Assalamu alaikum. Wa alaikum salam. Akkam polititi. Alo ndagama. Ndagama. Yaada kennachuun dhufee galatoominaaf feerii kawitilleef yaadni Oromoo qabu Harargeen bichaan kaatee dhiiga ofii gannayxee biyya kana bilisoomsuu hin dandeettu. Arsii bichaan kaatee biyya tana bilisoomsuu hin dandeettu. Qabaleen marri yoo ka'e malee qabaleen marri yoo iyyate malee wayirra gahuu hin dandeenyu jechuudhaan. Udda ji'a sadiitii Harargeen iyyatte Harargeen kan borullee jaayina ammallee jaayina maaliif dhiiga ofiitiin gannayxee garuu mootummaan nu jalaa dhagahu hin jiru. Mootummaan namni kun miidhame jedhu hin jiru. Biyya san keessatti mixillee hanqate ilmaan dhiiga Oromoo jechuudha. Mootummaan jalaa dhagaye hin jiru. Yoo Harargeen irra baateetiin hiriira baafatte keessaa ajjeesa, keessaa gudeedaa galchani. Keessaa immoo dhiiga gannaqaa galchani. Abbaa qabeenyaa saamanii fannisuu dhufanii. Nafxanyaan ta duriitirra cimtee nu fixaa jirtiyyuu uummanni beekataan jiru, uummanni manatti illee dhumaan jiru. Uummata kana sagalee tayaa akkaataa itti deemu sagalee tayaa fi sagalee bira dhaabbadha. Sagalee bichaa miti qarqaarsallee bira dhaabbadha. Isaan qabeenya achii saaman nu asii immoo bira dhaabannee akka uummanni waan taane akka aarirraa of hin ajjeefne bira dhaabannee sagalee ta'uufii qabna. Gizee mara dhiiga argineen maan nu godha. Gizee mara asirratti dubbanneen maan nu godha yoo dhiimsa takka hin fidin. Akkamitti du'aa ilmi namaadha malee bar Haacaaluun ka dubbatee fi Oromoon nurratti nafxanyaan Oromoo irratti qabsaa Oromoo akka du'u irratti hojjetaa jira jedhee diina biratti gabbayee afaan ofaatiin dubbate isaan har'a jaayina jedhanii siidaa dhaabaniif siidaa bor buqqisan maaliif ta'an kam eebbisan kam ajjeesaa kam eebbisan maan nu eebbisan abaariin nutti abaarii isaan nu eebbisanii bar nu isin abaaree nu isin ajjeefne nuun jedhaa jiran malee nu eebbisaan jiran jaayina tokko ajjeesanii siidaa dhaabuniif maali harka ofiitiin ajjeesanii harkuma ofiitiin dhaabaniif kanaa ka dhaabame dhiiga ilmaan Oromootiin dhaabame maaliif abbaan Haacaaluu bichaa dubbata gandi sun maaliif taa'a maan kaane amboo maan kaane maan baane maan dubbanne dhiiga isaatii barka achi keessa gannaa eegamu mana barumsaa siidaa namichi boru hin buqqisa har'a warra sobuuf nu sobuuf siidaa achitti gadhaabe malee silaa kamilileen buqqisee achi keessatti alaatti kiiroo san keessa dhaabuu ture sammaan godhin amborratti ijaareen maan nu godha maan nu fide maan nu dabale waan ilmaan fixe malee waan ilmaan ajjeese malee mee maal dabalee siidaa dhaaba namichi siyaasaa yoo anarra siidaa dhaabe warri garaan hin gubatu siidaa dhaabe fi Haacaaluu kana godhee fi jedhee siyaasan akkamitti ilmaan Oromoo cabsa akkamitti onnee isaanii gaddeebisa jedhee irratti dalagaa jira waan ta'eef kana tasumaa hin dhagayina siidaan maa haa dhaabamuu hin jennu haa dhaabaniif kana caalaa daranii dhaabuu qabaniyyuu garuu kanaan nu sobuu hin danda'an kanaan ilmaan Oromoo gadhaabuu hin danda'an ilmaan Oromoo akkuma duraatitti qabsoo ofii itti hararanii garaanuma deessanii garaan isaanii haa gubatu warra nafxanyoota kenna warra immoo profaayitii uffatee nu fakkaatee nu wajji deemullee siyaasa nu wajji deemullee barka nu falmatu hidhamee jira. Mee eenyu sagalee nu taa'aa jira ka sagalee ta'u irraa hidhan ka qabsaa tokko qabsaa saba Oromootii dubbatan irraa hidhan qabsaa kamtu yoo namni hiriira ba'e isin miidhamtanii isin ajjeefamtanii jedhee sagalee ta'ee fi uummata kan ol deebisa mee kami natti himame kam inni mee dubbadhaa asirratti mee kam qabsaan hidhame isaanuu akka Oromoon hin dubbamneef qabsaa Oromoo tokko hidhani
yoo mataa keessaa garagalchini yoo mataa isaarraa dhaabne akka Oromoo tana mooyannu akka qeerroo tana cabsinu jedhanii irratti hojjetame waan sana meeqa irratti hojjetame har'a nutti gabbaasani. Harargeen bichaan isin hin bilisoomsitu Oromoo ka'a Arsii lamaani ka'a Baale ka'a aanan hundi ka'a diree biyya keessaa keessanitti tarkaanfii fudhaa olola dhiisaa haga yoomi olola nu barjaalchisiisan haga yoomi ilmaan keenya ajjeeftan lafa tana teessanii lafeen teessanii jedhee oduu abbaan gootichi kaleessa isin himu isin galtanii manatti du'aa jirtan. Akkasuma waan Abiyyi jeequ dalaguu qabdan waan Abiyyi ajjeesu dalaguu qabdan jedhaani dhaamsi kiyya kanuma warri nutti rifattanillee argaa keessan. Galatooma bareeddee galatoomina galatoom hedduu galatoom guyyaa gaarii. Yaa Harargeen fakkeenya fudhaa garmu hundaanuu waanuma hundaanuu fakkeenya yoo fudhattan hin geessan Harargee hin geessan abbaan feete hin geessan na jibbaa kanaa yoo barbaaddan akkasiitii asitti gandaa fi maarree walitti himuudhaaf kanaaf osoo hin taane dhuguma isa walii himuudhaaf ammaan tana marsaa shanaffaadhaa yeroo gabaabduu keessatti ni labsama hogguu labsamees gaa harka walii qabadhaatuma Harargeerra eegaa ammaasis Harargeen galmee du'aa galmeeffachuu ni eegalle nutis galmeeffachuu Harargee hogguus laal waa tokko isiniimu Jawaar Oromoodhaa fi Rabbii fi Oromoodhaan qaba jee biyya deebi'eemi Oromoo jechuun kutaa 10 kaamisilaa kutaa 10 korraa kutaan takka qoftiin kutaan 10 ciistee kutaan takka qoftiin dhumteefimi kutaan takkittiin san barbadooyteefimi ilaa haga ammaatti militarii dhibba meeqaan dhaabbatamtee eegamu jirtiifimi yoo Jawaar yoo du'ellee seenaan qabdu Oromoon takka tana gurra isin calaw Oromoon takka seenaan qabdu Oromoon Harargeedha takka seenaan qabdu laal yoo Jawaarra irraa du'e maaliif mana nama hundaanu jeesan yoo mana keenyarraa obboleettii yookaan obboleessi yookaan haadha abbaan hin du'in firri tokko faamilii tokkorraa firri tokko du'ee jira kana gurra isin calaw Harargee guutu jechuudha. Sanifu nuti Jawaarillee du'u Jawaaris bahu Jawaaris du'u nuti waan Jawaar nurratti abdate halee dabarte abdate xayyaara irraa gizee gabbuu san dubbate bakkaan geenyee jira nuti jaalatta jibbita nuti bakkaan geenyee jira Harargeen geenyee jira hedduun isin hin boone ilmaan Harargee intala Harargee ta'uu haalaan hin boonaanillee isin qofaam isin achii dhiiga keessan buusu jirtan wallahi anilleen akkasumattiin asumarra taa'eetillee ta'u afaaninillee ta'u haasawaanis ta'u deebisuttiin jiranilleen mootummaaf hunda keessaan dhufee muttuqna godhuu fi hawaan meeqa jiru iddoo akkuma keessanitti falmi jiraanis nu waan du'ee qabritti hin galini malee saniifuu akkas jechuudha. Dirqama keenya bahannee jirra amma booda garuu du'an barbaannu amma booda Oromootii Harargeetii du'an barbaannu dhugaan isinii dhaabaanurra naftanyaan abadan numan kaane generationni ammaan tanaatis hin fudhannu nuti naftanyaa hin fudhannu dirqama wanni godhuu qabnu bulchaa gubbarraa faamilii isaaniirraa eegaluu qabdan tarkaanfii irra fudhachuu tokkoffaa lammaffaadhaa jala gabbuutee kaabineelote booda warra qabalee fi kana keessatti xixiqqishoo daddaleetu tana san booda warruma silaa akka phiphitti maqaa ifi yaamee deemu kana gartaniimi wannuma akkana kanaa kana jalaa dudduguugaa hogguusan nama ifi feetan saniin bulchamtan jechuu biti teessan magaalaan teessan akkasiin bulchamti jechuu dhumatte saniifu ibjaaraa tokko tahaa wal dhaggeeffadhaa Harargee waan takka hay isin magaalaa Oromiyaa irraa adda militariin magaalaa Oromiyaa gubbaa kanatti marrifamtee nu gubbaa jirti militariin nu gubbaa jira jaan kunnooti eega Jawaar hidhaa seene hagam takka ilaa ammaan tanaatitti eega Jawaar eega hidhaa seene guyyaan 80 kaleedha 80 takkaarra akkasumaami baati 3 deemaami baati 3 guutuu militariin akkana hulaa isaanii qabdee dhaabbattee eeguu jirti moo Harargeedha militariin hin jirtu ifi fixu jirti Oromoodhaatitu Oromoo akka isaa mancaadhaan ol seenee qaqqalu jira waan hin taane saniifu ammaan booda nu gahee jira du'an barbaannu amma booda
Abi mastugo khajo mannen Oromiyaa da kan Harargeedhaa guututti gubbarratti labsamu qaba. Kanum sanumaan isinin jaa waan isinin joon qabu galatooma bagaan ilman tala Harargeedhaa ta'ee dhaladheen isinin jaa Harargummaa kiyyaan haalaanin boona saniifuu galatooma bakka jirtanii nafxanyaa fuulan kanninaaf dhugaa itti hima waan isaan tahan itti hima akka yoo haustan taate yoo Oromoon hundinuu komentii nafxanyaatiif kan hunda argitanii yoo haustan taate immoo akkuma abbootiilee keenya kan dabretti miidhamaa tumamaa ajjeefamaa waan meeqa tahaatuma reebamaa biyyarraa bahaatuma jiraanna jechuudha. Yoo immoo isaaniif deebisaa gahii katee arraba keessan raafuutanii kan deebistaniif yoo taate immoo nagaya keenya baana Oromiyaa Harargeen guuturraa haatee ammaas lafarraa haatee nu deebisa amma tun dubbiin Harargee qofaa miti. Oromiyaa guututti ilaallata. Egaa pipi wayii Facebook gubbaan isin dhuftee qawwee isin qabdi Facebook gubbaan firraa deebisaa gaa waan nafxanyaan isin jechuu jirtu. Maa sodaattarree sodaattan Facebook keessaallee sodaattanii nafxanyaa Facebook keessaallee morabbi sodaaddaati. Annamaan beeka dhugaan isin hima nama Facebook keessaan nafxanyaa sodaatuun beeka. Yoonin an nafxanyicha kana yookaan nafxanyitti tana yoonin dubbadde warra kiyya kacha jiru sanarraan dhiisan jee nama yaaduun beeka. Dhugaan isin hima. Akkami sodaata bismillahi Facebook gubbaan sodaata mobile gubbaan sodaata isaan waan itti jiran quban qabdu ati dhaqii firraati deebisaa kanniif obboleetiitii obboleessa koo akkasi guyyaa narraan tana nafxanyaadhaaf ture guyyaa gaariin isinii hawaa nagaatti naa ola nagaatti